ግን እዚህ ጋር እሷ ግን የፈለገችው በእኛ ስም ልታሰድበን ኦሮሞ ነኝ ብላ አይቻል። እዚህ ጋር ዳለቻ ቅድም ተከላክለላታል። አይቻለሁ ቪዲዮውን እኔ ገባክ? የቀኑ ማለት ነው ተቆርጦ ማለት ነው። ግን እዚህ ጋር እሷ እኔ አማራ ነኝ አለች። በቃ አለች አይደል? አሁን አማራውና ወደዚህ ልታሰድበን በአፏ ነው አማራ ነኝ ብላለች። በኦሮሞ ስለም አማራ ማረለችም ወላይታ እንደሆነች ብዙ እየመሰከረ ነው። ስማ ዳለቻ አንዳንዴ ማለት ነው። አሁን ለምሳሌ እቺ ልጅ ወላይታም ሆነች ምናምን እኛ ወላይታዎች ይወዱናል። ገባህ? የፈለገውን እኔ እዚህ ጋራ ወላይታ ኦሞ ነው፣ ኦሮሞ ሊሆን አይችልም። የኦሞ ዝርያ ነው ወላይታ። የወላይታን ፍቅርም ተው። ወላይታ ሲያድግ አማራ ለመሆን የሚጥር ህዝብ ነው። በራሱ ኮርቶ ማያውቅም ወላይታ። በግልጹ ንገረኝ ካልክ ታዲዮስ ታንቱ ምሳሌ ሊሆን ይችላል። ሲፈጠር በራሱ ስም የማይቀር ከታዲዮስ ታንቱ ጋር አብሬ ነው የታሰርኩት። ዳለቻ ከታዲዮስ ታንቱ ጋር አብሬ ነው የታሰርኩት። ታውቃለህ፣ ኦሮሞ ውስጥም ደባሪ አለ፣ ሁሉም ውስጥ አሪፍም ደባሪም አለ። የሚያበላም የሚያስበላ እንደ ሪያሊቲ እና እዚህ ጋር አሁን ለምሳሌ ከማንም ጋር አልፈልግም። አሪፍ ፒስ ሙድ ላይ ነው ያለሁት ግን ኦሮሞ ማንነቴ ነው። ገብቶሃል አይደለ? ማንም እንዲናገር አልፈልግም። የሰውንም አልነካም። ገብቶሃል አይደለ? እዚህ ጋር ግን ኦሮሞ ነን እያሉ ነገ እንደዚህ ብሄር ምናምን የሚቀያይሩ እንደዚህ አይነት መሽገሮች እያሉ እኛ ፒስ ልንሆን አንችልም። በቃ ላይክ እዚህ ጋር እኮ ሁላችንም ስንነካ ነው የምንነካው ሰው ምናምን የምንለው። የሆነ ቤት ገብተህ የራስን ብሄር ማስረገጥ ማለት ሲጀመር መረጋገጥንስ ምን አመጣው? ሲጀመር የሆነ አንዴ እዚህ ጋር አንዴ እዛ ጋር ምናምን ማለት ማይነፋ ነገር ነው። ሁላችንም እኔ ሲጀመር አንተ ምን ሁላችንም አቋም ውስጥ ነው ያለነው። የሆነ ነገር እንትን አለም፣ ግን አቋማችንን ደግሞ ወደ ጥሩ ነገር እየወሰድን ያለነው እና እዚህ ጋር መታ አንተም ወላይታ ነህ እንዴ? ኦፍኮርስ እኔ ወላይታ ይመቸኛል። ባክኔ ሐዋሳ እኔ ደቡብ ብዙ ኖር ያለው ይመቸኛል። ደባሪ ማለት ነው ማለት ግን በኦሮሞ ገብቶ ኦሮሞ የሚያስረግጡ ኦሮሞ ምናምን የሚያስረግጡ ስማ፣ ስለ ኮመንት አትመላለስ። እኔ ቆፍጠና ያለ ኦሮሞ ነው ዳለቻ እኔ ወላይታ ሆነች ሀዲያ ሆነ ራሱን የቻለ ማህበረሰብ ነው። ምንም በኦሮሞ ስም ግን ሰው ማስፈራራት አይችልም። ኦሮሞንም ብሎ ባለጊዜ ነኝ ቤትሽ መጥቼ በገጀራ ቆርጥሻለሁ እያሉ ግን ራሳቸው ወላይታ ሆነ ራሳቸው